ቢስሚላህ ዛሬ የምነግራችሁ ስለ ንያ ነው። ንያ ማለት በጣም ትልቅ ነገር ነው። ንያ የሌለበት ስራ ተቀባይነት የለውም። ሰላት ስንሰግድ ነይተን መስገድ አለብን በንያ። ሁሉም ሰላቶች በየወቅታቸው ፈጅር፣ ዙሁር፣ አስር፣ መግሪብ፣ ኢሻ ስማቸውን እየጠራን ነይተን መስገድ አለብን። ወደ መስጊድ ስንሄድ በንያ መሄድ አለብን። ውዱ ስናረግ በንያ ማድረግ አለብን። ንያ የሌለው ስራ ተቀባይነት የለውም። ስለዚህ ንያችን የተስተካከለ አድርገን በንያ የምንሰራው ስራ በንያ ብናረግ ተቀባይነት ይኖረናል እላለሁ። ስንሰጥ ያለን ነገር ስንሰድቅ ዝም ብለን ወርውረን መስጠት ሳይሆን ሊላህ ወረሱል ብለን መስጠት አለብን። ሰው ያየልኛል ይሰማልኛል ብለን ሳይሆን በነቢያችን ሱላ ለይላህ ወረሱል ብለን ሰጥተን ማለፍ አለብን። በሰማነው ተጠቃሚ አላህ ያርገን።